ይሄ የእድሜ ክልል የወደደም ተጠላም ከፊታቸው ያለውን ህይወት የሚገነቡበት ወይ የሚያፈርሱበት የእድሜ ክልል። ሰላም ወላጆች፣ ዛሬ ደግሞ ከ13 በላይ ያሉ እስከ 18 ቲኔጀር ምንለው ወይም አፍላ እድሜ ላይ ያሉ ሴት ልጆቻችንን ያለባቸው ቻሌንጅ መለየትና እንዴት ደግሞ እንደ ወላጅ አፕሮች ልናረጋቸው ልናግዛቸው እንደምንችል በፍጥነት ለማየት እንሞክራለን። አንደኛው ልናደረግ የሚገባው ነገር ማንነታቸውን እንዲቀበሉ፣ ራሳቸውን ወርዝ እንዲያደርጉ እንዲያከብሩ፣ በተጨማሪም ደግሞ ሰልፍ ኮንፊደንሳቸው ወይም በራስ መተማመናቸው ከፍተኛ እንዲሆን ልንሰራ ያስፈልጋል። በዚህ እድሜ ላይ ብዙ አይነት ጫና ይኖርባቸዋል። ዋነኛው ከውበት ጋር የተያያዘ ራስን ማወዳደር፣ የሰውነት ቅርጽ ማማር፣ ራሳቸውን ከጓደኞች ጋር ማወዳደር፣ ከተለያየ ሁኔታ ጋር ራሳቸውን ማወዳደር ስላለ ብዙ ጭንቀት ውስጥ ይገባሉ። እኔ ብቁ አይደለሁም ብሎ የማሰብ ፐርፌክት ሆኖ ለመታየት መሞከር፣ መስታወት ላይ የሆነ የሚያሳልፉት ነገር አለ። እንደ ወላጅ ምንድነው እንዲህ የሚያደርግሽ ምን አስበሽ ነው ብሎ ማይሆን አይነት ችግር ውስጥ ልንከታቸው አያስፈልግም። ማንነታቸውን እንዲወዱት፣ ራሳቸውን ወርዝ እንዲያደርጉ፣ ውበታቸውን ልንነግራቸው፣ ቆንጆ ነገራቸውን ልንነግራቸው፣ ምርጥ ሊያደርጋቸው የሚችልን ነገር እኛ ወላጆች ልንነግራቸው ያስፈልጋል። እኛ ቆንጆ ነሽ ብለን ለራሷ ያላትን ዋጋ ከፍ እንድታደርግ ኮንፊደንት እንድትሆን ካላደረግናት በአንድ ቃል ቆንጆ ነሽ ብሎ ህይወቷን የሚያመሳቅል አንድ ዱርዬ አለ። ለምን እዚህ ካጣችው ቆንጆ አይደለሁም ብላ ያሰበች ከሆነ ያንን ድምፅ የሰማችበት ቦታ ላይ የመሳብና የመጎዳት እድሏ እጅግ በጣም ሰፊ ነው። ሁለተኛው ደግሞ ኢሞሽነሊ ስቴብል እንዲሆን ወይም ስሜታቸው የተረጋጋ እንዲሆን ልናግዛቸው ያስፈልጋል። የስሜት መለዋወጥና ማዕበል የሚበዛበት ወቅት እንደሆነ ልንረዳ እና ልናግዛቸው ያስፈልጋል። ምክንያቱም ባዮሎጂካሊ የተለያዩ አይነት ለውጦች የሚሆኑበት ጊዜ ነው። በተለይ ሴት ልጆቻችን ላይ ብዙ ማሰብ፣ ብቸኝነት ስሜት፣ ጭንቀት የተለመዱ ስለሆኑ እንደ ወላጅ ተረጋግተን ልናዳምጣቸው፣ ያለፍንበትን ኤክስፔሪየንስ ሼር ልናደርጋቸው ያስፈልጋል። ከማውራትም በላይ ልናዳምጣቸው፣ ስሜታቸውን ደግሞ ቫሊድ ማድረግ ዋጋ ልንሰጠው ያስፈልጋል። ይገባኛል፣ በአንቺ እድሜ አልፌበታለሁ፣ እረዳሻለሁ የሚል መሰል ሰፖርት ልናደርግላቸው ያስፈልጋል። ሶስተኛው ደግሞ ስለ ጓደኝነት፣ ስለ ጾታዊ ቅርበትና ስለ አንዳንድ ባውንደሪዎች ኖ ማለት ስላለባቸው ነገሮች ልናስተምራቸው ያስፈልጋል። ይሄ የእድሜ ክልል የአቻ ጫና የአቻ ግፊት ያለበት ተወደደም ተጠላም ከፊታቸው ያለውን ህይወት የሚገነቡበት ወይ የሚያፈርሱበት የእድሜ ክልል። ይህንን እድሜ በድል ማለፍ እንዲችሉ ልናግዛቸው ያስፈልጋል። የተለያየ አይነት የጓደኛ ጫና ይኖራል። ያም ብቻ ሳይሆን ይሄ ቦይፍሬንድ ገርልፍሬንድ ኢሹ የሚጀመርበት ሰዓት ነው። በዚህ እድሜ የተጀመሩ ጾታዊ ቅርበቶች የመዝለቅና እውነት የመሆን እድላቸው እጅግ በጣም ዝቅ ያለ ስለሆነ ሀርት ብሬክ አለ፣ የልብ መሰበር። እኛ ኖቲስ የማናደርጋቸው ብዙ አይነት ጉዳቶች አሉ። ሪል ሆነን ጓደኛ ሆነን ልንቀርባቸው ያስፈልሆነ በዛ እድሜ የዛ አይነት ፕሬዠር ያየነው ስለሆነ ፈራጅ ሳይሆን ጓደኛ ሆነን ልናግዛቸው ያስፈልጋል። እንዴት ማለፍ እንዳለባቸው እነኛ አይነት ሁኔታዎችን እንዴት ሃንድል ማድረግ እንዳለባቸው ኖ ማለት ያለባቸው ነገሮች ልንነግራቸው ያስፈልጋል። የእያንዳንዱን ነገር ኮንስኮንስ ዛሬ ቸል ብለው የሚያደርጉት ነገር ነገ ላይ ስላለው ጉዳት ግልጽ በሆነ ኤግዛምፕል ከቻለን ራሳችን የህይወት ተሞክሮ ከምናውቃቸው ሰዎች የህይወት ተሞክሮ ተረጋግተን እንደ ጓደኛ ልናስረዳቸው ያስፈልጋል። ሌላኛውና አራተኛው የሶሻል ሚዲያ ማኔጅመንት ልናስተምራቸው ያስፈልጋል። እዚህ እድሜ ላይ አደገኛው በሽታ ሶሻል ሚዲያ ነው። በዚህ እድሜ ያሉ ሴት ልጆቻችን ጊዜያቸውን የሚበላው ሶሻል ሚዲያ ነው። ስለዚህ ጥንቃቄ ሊቆጣጠሩትና ማኔጅ ሊያደርጉት እንደሚገባቸው ልናስረዳቸው ያስፈልጋል። ይሄ ጊዜ መብላት ብቻ አይደለም፣ አዲክሽን ነው። ከባድ የሆነ ሱስ ነው። ያለሱ እንዳይንቀሳቀሱ የሚያደርጋቸው ከባድ የሆነ ሱስ ነው። ሁለተኛ እንዳልኩት ጊዜያቸውን ይበላል። ሶስተኛ ደግሞ ሳይኮሎጂካል ከባድ የሆነ ሳይኮሎጂካል ችግር ይዞባቸው ይመጣል። በዚህ ሰዓት ላይ ወጣቶች በእነሱ እድሜ ያሉ ወጣቶች ለሱሳይድ ራስን ለማጥፋት ድረስ እስኪደርሱ ከባድ ጭንቀት እየፈጠረባቸው አይታችሁ ከሆነ ቆንጆ ምግብ ሲበሉ ቤት ውስጥ በፍቅር ሲንቀሳቀሱ ነው ሰዎች ቀርጸው የሚለቁ እንጂ ጭቅጭቃቸውን፣ አለመግባባታቸውን ያለውን ሃርሽ ሲዝን ማንም ቀርጾ የሚለቅ የለም። ዴይሊ ምግቡን ቀርጾ የሚለቅ የለም። ቆንጆዋን ፎቶ አንስቶና ቀርጾ ነው የሚለቅ። ይሄ ነገር ዓለም ፐርፌክት እንደሆነ እነሱ ወደኋላ እንደቀሩ እንዲያስቡ ያደርጋቸው። ከባድ ጭንቀት ይፈጥርባቸው። ለራሳቸው ያላቸው ዋጋ የወደቀ ነው። እዚህ ላይ በተለይ በጣም ትኩረት አድርገን ልንሰራና ነቃ እንዲሉ ልናደርጋቸው ያስፈልጋል። እዛ ሶሻል ሚዲያ ላይ ደግሞ ክፉ የሆኑ አዳኞች አሉ። ላይክ አድፍጦ ሚዳቋን እንደሚበላ
ነብርና አንበሳ ያደፈጡ ክፉ ሰዎች ይኖራሉ። ስለዚህ ሴት ልጆቻችንን ከዛ አይነት አደጋ ልንጠብቃቸው ያስፈልጋል። እንዴት? በኮንትሮል ሳይሆን በፍቅር የሶሻል ሚዲያ ማኔጅመንት በመስጠት ለምሳሌ የመኝታ ሰዓት ላይ ስልክ አብሯቸው እንዲሆን አለማድረግ። ብዙ ምክንያቶች ቢኖሩም ነገር ግን እንቅልፋቸውን ካጡ ባጭሩ ነገ ትምህርት ቤት ላይ ኢፌክቲቭ አይሆንም፣ ህይወታቸው ይበላሻል። ሌላው ኦፍ ታይም ያስፈልጋል። ራት ስንበላ ወይ የቤተሰብ ጊዜ ላይ ሁሉም ሰው ስልኩን ቁጭ ሊያደርግ ኖቲፊኬሽን ሊያጠፋ ያስፈልጋል። ውስጥ በፍቅር የተመሰረቱ አክሰፕተብል የሆኑ ህጎችን ቤት ውስጥ እንዲሰሩ ማድረግ አለብን። የመጨረሻውና አምስተኛው ሴት ልጆቻችን ዓላማ ያላቸው አቅጣጫቸውን የሚያውቁ እና ኃላፊነት የሚወስዱ እንዲሆኑ በጊዜ በዚህ ሰዓት ልናስተምራቸው ያስፈልጋል። በዋል ፈሰስ እንዳይሆን ነገራቸው ከመጣው ከሄደው ጋር ወዲህ የሚሉ ሳይሆኑ ዓላማ ያላቸው የት እንደሚደርሱ የሚያውቁ ልጆች እንዲኖሩን ልናግዛቸው ያስፈልጋል። ውስጣቸው ያለው ተሰጥኦ መለየት መሰረታዊ ነገር ነው። ትምህርት ቤት ይሂዱ፣ ነገር ግን ትምህርት ቤት መሄድ ብቻውን ያን ያህል ዋጋ እያገኘ አይደለም። ትምህርት ቤት ይሂዱ፣ ዲግሪዎቻቸውን ይስሩ፣ ነገር ግን ውስጣቸው ወዳለው ዝንባሌ ልንመራቸው ያስፈልጋል። ይሄዱ ትምህርታቸውም ራሱ ከተሰጧቸው ጋር እንዲሆን ልናግዛቸው ልናያቸው ያስፈልጋል። ልጄ ምንድን ነው ያላት ነገር፣ እሱ ነገር ላይ ትኩረት አድርገን ልናግዛት ያስፈልጋል። ሌላኛው ታይም ማኔጅመንት፣ ፐርፐዝ እንዲኖራቸው የቤት ውስጥ ኃላፊነት መስጠት። ይሄ እድሜ ለሴት ልጆቻችን ፈታኝ ነገር ግን ደግሞ ነገ ላይ እንቁ ሆኖ ደግሞ የሚወጡበትም ኦፖርቹኒቲ ነው። ወላጆች ይህንን ነገር ትኩረት አድርገን ልንሰራ ያስፈልጋል ለማለት ነው። መልእክቱን ከወደዳችሁት ላይክ፣ ሪፖስት የሚደረጉትን ነገሮች አድርጉ። ከዛ ተጨማሪ እዚሁ ቲክታክ ላይ ያስቀመጥኩት የዩቲዩብ ሊንክ አለ። እዛ ውስጥ ገብታችሁ ሰብስክራይብ ልታደርጉ ጠይቃለሁ። መልካም ቀን።